የለውም። በጣም ጥሩ። ስለዚህ አይ አንድ የለውም። አምላክ አለው ከተባለ እርሱ አምላክ ሊሆን አይችልም ማለት ነው። ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ በምድር ያለ ሰው ነበረ፣ ፍጹም ሰው ነበር። ስለዚህ አምላኬ ብሎታል። እግዚአብሔር አብን አምላኬ አምላኬ ለምን ተውከኝ ብሎታል። ስለዚህ ለኢየሱስ ክርስቶስ አምላክ አለው። በምድር ላይ ያለ አምላክ ነበር። ለዛ ነው አምላክና አባት የኢየሱስ ክርስቶስ አምላክና አባት የሚለው ለዛ ነው። በሰማይስ ላይ ያለ አምላክ አለ የለው? በአሁኑ ሰዓት ኢየሱስ ክርስቶስ አምላክ የለውም። በምድር ላይ በነበረበት 33 ዓመቶች ግን ሰው ስለነበረ አምላክ ነበረ። ዮሐንስ ራእይ ላይ ኢየሱስ ክርስቶስ አምላክ እንዳለ ይናገራል። በምድር ላይ በነበረ ሰዓት ምድር ላይ ሳይሆን ካረገ በኋላ። እሺ ያውጣልኝ ጥቅሱን አሳየኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ተመልከተ። እሺ ልታነበኝ ትችላለህ? ችግር የለም አነብልሃለሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ይላል እሺ ቁጥር 6 ይቅርታ፣ መንግስታትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ እያለ ይናገራል። ይህን የራእይ እንግዲህ ክርስቶስ ካረገ በኋላ ለዮሐንስ ተገልጦለታል ነው አይደለ? ስለዚህ እዚያ ቦታ ላይ ሲገልጽ ለአምላክ እያለ ቁጥር 6 ሙሉን አንብበው። ቁጥር 6 ለወደደን ከሚለው ጀምሮ አንብበው። ችግር የለም ለአምላክ አምላክ እንዳለው ነው። አይ ችግር አለው አንብበው ሙሉ መጽሐፍ። ለወደደን ስለሚል ለወደደን በኃጢአቱ በደሙ ላጠበን ይላል። አይ ጨረስክ? አዎ እኮ ከለወደደን ከሚለው ጀምሮ ብታነበው ጥሩ ነው። አንብበው ሙሉን፣ ችግር የለውም። አምላክ እንዳለው ነው የፈለግነው፣ እሱን ያሳያል። እሺ ለወደደን ከኃጢአታችንም በደሙ ላጠበን መንግስትንም ለአምላኩና ለአባቱ ይላል። ይህን ቅድም ነገርኩ። ለአምላኩና ለአባቱ ይላል እና ለአምላኩ የሚለው በምድር ሳለ ኢየሱስ ክርስቶስ አምላኬ ብሎታል። አምላኩም ነበረ። አሁን ካለው በኋላ ግን አባቱ ነው። አብ አባት ራእይ የተገለጠው መቼ ነው? ክርስቶስ ካረገ በኋላ ነው ወደ ሰማይ ወይስ ምድር ላይ ያለ ነው? እዚህ ጋር እያቀረበ ያለው ምስጋና ነው። ለወደደን በደሙ ላጠበን መንግስትንም ለአምላኩና ለአባቱ ካህን እንዲሆን ላደረገ ይላል። ራእይ መጽሐፍ ለእርሱ ለዘላለም ክብር ለዘላለም ይሁን ይላል። ይሄ መጽሐፍ የተገለጠው ምድር ላይ ክርስቶስ ሳለ ነው ወይንስ ሰማይ ላይ ካረገ በኋላ ነው? ካረገ በኋላ ነው። በጣም ጥሩ። ስለዚህ ካረገ በኋላ በተገለጠው ቃል ላይ ምድር ላይ አይደለም፣ ካረገ በኋላ በተገለጠው ቃል ላይ አምላኩ እያለ ይገልጻሉ ሐዋርያቶች። እንዳውም ይሄ ቃል የመጣው ከእግዚአብሔር ከዚያ በኋላ ለመልአኩ ከዚያ በኋላ ማን ነው? ለኢየሱስ ከዚያ ለመልአኩ ከዚያ ለዮሐንስ የመጣ ቃል ነው። ከየት ከተባለ ክርስቶስ ካረገ በኋላ ሰማይ ላይ። ስለዚህ በዚያ ሁኔታ ላይ ሳለ ሰማይ ላይ ባለበት ማንነቱ አምላክ እንዳለው ይገልጻል መጽሐፍ። ምድር ላይ ያለ አይደለም ይሄ። እሺ ምድር ላይ ያለው ለምሳሌ በደሙ ላጠበን ይላል እኮ። በደሙ ያጠበን ሰማይ ሆኖ ነው። በምን አጠበህ አይደለም ጥያቄው። በምን አጠበህ ሳይሆን አምላኩ ስለሚል ነው። በስጋ እያለ የነበረውን ታይም ለመግለጽ ስለሆነ እኮ ነው በደሙ ሚሊዮን ያመጣው። በምድር ላይ ያለውን ጊዜ ለመግለጽ ነው በደሙ ሚሊዮን የመጣው። ስለዛ ነው ደሙን አፈሰሰ የሚለው ካረገ በኋላ ሳይሆን በምድር ላይ በነበረ ሰዓት ነው። እና ምናልባት እችን ለመረዳት ከሞከርከኝ ማለት ነው። የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ ይላል ኢየሱስ ክርስቶስ። አምላኬ እያለ ኢየሱስ ክርስቶስ ቃል በቃል ራሱ ይናገራል። ዮሐንስ ራእይ 3:12 ላይ ይናገራል። አምላኬ አምላኬ ለምን ተውከኝም ይላል። እሱ ምድር ላይ ነው። እሱን ተው ነው እኮ ምድር ላይ ስላለ ነው እሱ አልከን፣ ወደ እሱ ተው ነው። ካረገ በኋላ ኢየሱስ ክርስቶስ ሲናገር በራእይ ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁኝ ይላል። ካረገ በኋላ ምን ትላለህ? አምላኬ እያለ ይጠራል ሰማይ ላይ ሆኖ ራሱ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሱን ኢየሩሳሌም አዲሱን ስሜን በእርሱ ላይ እጽፋለሁ እያለ ይናገራል። አምላኬ እያለ ኢየሱስ ክርስቶስ ሰማይ ላይ ሆኖ ሁሉ ይናገራል። ምድር ላይ ብቻ አይደለም።
ስለዚህ ያ ነው። ስለዚህ ኢየሱስ ክርስቶስ አምላክ ማን ነው? ማን ነው አምላኩ? አምላክ ወንድሜ አሁን እኮ አንተ በግልጽ መልሼልሃለሁ፣ ግን ለምን ጥቅሱ እንደዘለልካት አላውቅም። ራሱን ያስቀመጥካትን ጥቅስ ቅድም ዮሐንስ 3:12 እስራኤል ላይ ዮሐንስ 3:12 ላይ ያመጣ የቅድም የመጀመሪያው ጥቅስ ራእይ 3:12 የመጀመሪያው ምዕራፍ አምላክ እያለ ይናገራል ኢየሱስ ክርስቶስ ራሱ ቃል በቃል እኮ ምዕራፍ 1 ላይ ያሳየኝ መጀመሪያ አይደለም። በቃ እሱን አልቀበልም አልክ። ሰማይ ላይ ሆኖ ነው የተናገረው ካረገ በኋላ የሚለውን አምነህ አይ አልቀበልም አልክ። አለፍኩልህና እሱን ራእይ 3:12 ላይ አምላክ 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 እያለ ወደ 3 ጊዜ ይናገራል ኢየሱስ። የት? ካረገ በኋላ። እኔ ያው በግልጽ ነግሬያለሁ። እስኪ የትኛው ጥቅስ እንደሆነ እሺ እናንብበውና ይሄንንም አስረዳለሁ። ችግር የለውም። ከዚህ በፊት አይቶት አያውቅም፣ ግን ያስረዳናል። የት እንዳለ አታውቅም? አታውቅም? አላውቅም በለው። ዮሐንስ ራእይ 3 ላይ ያለውን ነው እያመጣልኝ ያለ ይመስለኛል። አይደለም ይመስለኛል። አያውቀውም የት እንዳለ። እኔ ነኝ የምሰጠው፣ ግን አስረዳለሁ ይላል። ነው ነግረኛል። ከዮሐንስ 3:8 ጀምሮ ያለው ነው ወንድሜ። ነግሬህ ነው እንጂ ከዚህ በፊት እዚህ ጋር የምታናግራቸውን ሰዎች እዚህ ጋር ቡሊ አታድርግ። በአነጋገራቸው ምናምን አታሹፍ። ቅድም በልጁ አክሰንት ሁሉ አስታሾፍ ነበረ። ከኔ ጋር እያወሩ ትኩረታቸው ታች ጋር ይሆናል። ቢያንስ ፖለቲካ የሚሰራ ሰው ከእውቀት ያስፈልገዋል። ባዶ ሆናችሁ ፖለቲካ ለመስራት እዚህ ጋር የሚከታተሉ ምናምን ሾ ያኔ መልስ ስታጡ ጊዜ ዞር ብላችሁ እዚህ ጋር የምትከታተሏቸው ሾ ቢያንስ እውቀት ያስፈልጋል። ፖለቲካ ለተሰሩ ስትመጡ በመሀይምነት አይሰራም እኮ። አምላኬ እንዳለ 3 ጊዜ ብሏል ብዬ እያሳየሁት አስረዳሃለሁኝ። የሚያስረዳኝ ገና ጥቅሱን ነገር የት እንዳለ አንብቦት አያውቅም። ከተፈጠረ ገና አሁን ሊያነበው ነው። ከዛ አስረዳሃለሁ። ዋምስታ እሺ፣ ከላይ ያለው ሰላም ተጫወቱ። ሰላም ሰላም አለ። እንዴት ነህ? ደህና ነኝ በጣም አለ። አምላክ አለ ብለህ ታምናለህ? እኔ ይኑር አይኑርም አላውቅም፣ እስካሁን አላረጋግጥም። እሺ፣ አንተ አለህ በህይወት? ያዋራው አይደል እንዴ? እንዲህ አይነት ጥያቄ እንዴት አድርገህ ነው የምጠይቀው? ተረጋጋ እንጂ ታዲያ መኖርህን እንዴት አወቅ? አየህ፣ በጣም አምላክ መኖር አለመኖሩ ሲነሳ ሃይማኖተኛ ጭንቅ ነው የሚለው። ስለዚህ ተረጋጋ ምናምን ቁጣ ይለዋል። አየህ፣ እንዴት ቀስ በል እንጂ መኖርህን እንዴት አወቅ? አንተ ነፍስ አለህ የለህም? ለምሳሌ ይሄ ማስረጃ ሊሆን አይችልም። የት አለ አምላክ? አሳየኝ። አንተ ካለ 5 የስሜት ሕዋሳቶች አሉኝ። ከ5ቱ የስሜት ሕዋሳቶቼ በአንዱ አሳየኝ፣ መኖሩን አረጋግጥልኝ። ረጋ ብል ማንን እንትን ቀስ ብለህ እያወራሁ ነው አይደለ? ሀሳብ መለዋወጥ የሚባል ነገር ገብቶሃል አይደለ? አሁን አምላክ መኖሩን ለማመን አሳየኝ ብለሃል አሁን አይደለ? ስለዚህ አንድን ነገር ለማመን የግዴታ ማየት አለብን፣ ካልሆነ ያ ነገር ሊያሳምነን አይችልም የሚል መስፈርት አስቀምጧል። አንተ ነፍስ አለህ የለህም? አለኝ። አይተሃታል አላየሃትም? ይኸው እኔ ነኝ እኮ እያዋራሁ ያለሁት እኔ አይደለሁ? ማየት ምኑ ነው የሚታየው? ስለዚህ አላየሃትም። ምን ማለት ነው አላየሃትም? ይኸው እኔ ነኝ እታያለሁ። ቅድመ አያት አለህ የለህም? በቪዲዮ ልግባል እንደ ይታያለው። ምን ሆነ ነው? ይሄው እኔ በቪዲዮ ማየት ትችላለህ። ቅድመ አያት አለህ የለህም? አሁን አምላክ የሚለውን ለማስረዳት ነው ቅድመ አያት የጠየቀኝ? እሱን አይደለም። አንድን ነገር ካላየን ማመን አንችልም የሚለውን መስፈርትህ ስህተት እንደሆነ በራስህ ላስረዳህ ነው። ቅድመ አያት አለህ የለህም? ኖ ምንም ማስረጃ እያቀረብክ እኮ አይደለም። አምላክ ለመኖሩ በ5ቱ የስሜት ሕዋሳቶቼ አሳየኝ እንድረዳ አድርገኝ። አስቀመጥክ መሰለህ ዘለቀ። አንድን ነገር ለማመን የግዴታ ማየት አለብን የሚል መስፈርት አስቀምጠሃል። እሱ ያስቀመጥከው ሚዛን አንተ ራሱ እንደማትቆምበት ላስረዳህ ነው። ቅድመ አያት አለህ የለህም?
እኔ የጠየቅኩህን ጥያቄ ሰምተዋል? በትክክል ጥያቄን ሰምተዋል? እየደገምኩት ነው። ምን አልክ አንተ? አንድን ነገር ለማመን ኧረ አልሰማሁም። አምላክ ለመኖሩ 5 የስሜት ሕዋሳቶች አሉኝ እኔ 5 የስሜት ሕዋሳት። ከ5ቱ የስሜት ሕዋሳቶቼ በአንዱ መኖሩን አረጋግጥልኝ ያልኩህ። በአንዱ አንተ አምላክ መኖሩን ለማመን አንድን ነገር ለመኖሩ ለማመን ማየት ያስፈልጋል እኮ የሚል መስፈርት አስቀምጥ። ይሄ ቃዒዳ ነው። ነግሬሃለሁ፣ አልሰማኝም። ስለምቸኩል አልሰማኝም። እንዲህ እኔ እኮ ሃይማኖተኞች ቤት ገብቼ ጠይቃቸዋለሁ። ስጠይቃቸው አንተ ምትለው ነው የሚመልሱ። ከቻልክ አውራ። ቅድመ አያትህ አለህ የለህም? ቅድመ አያት ለአንተ አለኝ። አይተኸዋል? አላየኸውም? አላየሁትም። ስለዚህ ቅድመ አያት መኖርህ እንዴት ልታረጋግጥ ቻልክ? ቅድምም ብለኸኛል፣ ካላየሁኝ አንድ ነገር አላምንም ብለሃል። ቅድመ አያት አለህ ወይስ? ኖ ጥያቄን ሳልጨርስ አይ እንዲህ አይነት እንዲህ አይነት ይሄ ፑርሳይኮ አይሰራም። አያችሁ፣ በራሳቸው እንኳን በሚያስቀምጡ መስፈርት ላይ መቆም አይችሉም። በአንዴ ነው በእጅዶ ብላቸው የምጥሏቸው። አምላክ መኖሩን እንዴት አመንክ ካላየህ አለ። ተመልከቱ። ስለዚህ አንድን ነገር ለማመን የግዴታ ማየት አለብኝ የሚል መስፈርት ጭንቅላቱ ላይ ያስቀምጣል። እንደሱ ከሆነ ቅድመ አያት አለህ ወይ? አለኝ አለ። አይተዋል ወይ? አላየሁትም። ስለዚህ ከራስህ ያስቀመጥከው መስፈርት ጋር የምትጋጩ ናቸው። እነዚህ ሰዎች አስተዋይነን አይምሯለን ከሃይማኖተኞች በላይ ብለው ራሳቸውን ያስባሉ። በጣም ያሳዝነው የሚገርማቸው ገብቷል አይደለ? ከሃይማኖተኞች በላይ ነን፣ በቃ እኛ በቃ ነጥቀናል ብለው ይሄዳሉ እነሱ ቤት። ወላሂ መጨረሻ በራሳቸው መስፈርት እንኳን መቆም ማትችሉ የመጨረሻ ማሂማኖች ናቸው። ገብቷችኋል? አንድን ነገር ለማየት የግዴታ አንድ ነገር ለማመን ማየት መስፈርት ነው ብለው ካስቀመጡ ቅድመ አያት አለ ወይ በለው። አለኝ ነው የሚለው። መቼም እኔ ከአባቴ እንጂ የተገኘሁት መጀመሪያ ከቅድመ አያት የለኝም ሊል አይችልም። አለኝ። አይተዋል ወይ? አላየሁትም። ስለዚህ ካታየው እንዴት አመንክ? ከዛ እናንተ ሃይማኖተኞች ብሎ እንደገና ለማጣጣል ሳታያቸው ብዙ የታመኑ ነገራት። ስለዚህ ስለ አምላክ ስመጣልህ ጊዜ ምንድን ነው ከተባለ አምላክ እኛን በሚመስሉ ነቢያት የሚባሉ ከእኛ የሆኑ አካሎችን እየመረጠ ስለ ራሱ አሳወቃቸው። ከመጀመሪያው ሰው ጀምሮ እስከ መጨረሻው ዘመን ነቢይ ድረስ ከአዳም ጀምሮ አላህ ስብሐነሁ ወተዓላ ራሱን በነቢያት በኩል አስተዋወቀ። ገብተዋል አይደለ? ያ ነው አምላክ በዚህ መንገድ ስለ ራሱ አስተዋወቀ። እነ ኢብራሂም፣ እነ እስማዒል፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ እነዚህን እያናገራቸው በተለያየ መንገድ ሲፈልግ በመልአክ ሲፈልግ በቀጥታ ስለ ለሰው ዘር እንዳለ ስለ ራሱ የዚህ ዓለም ባለቤት ማን ነው የሚለውን ሰማይን ማን ፈጠረው፣ ምድር ማን ፈጠረ፣ እናንተን ማን ፈጠራችሁ፣ ለምን ዓላማ ተፈጠራቸው የሚለውን ሁሉ በነቢያት በኩል አሳወቃቸው። ከዚያ በኋላ ነገር ነው። ይህ ነው። ቆም ብላቸው አስተውሉ። ሳታዩቸው ያመናችኋቸው በርካታ ነገራቶች አሉ። ይዟቸዋል። አንዳንድ በጣም ያሳዝነው ክርስቲያን ሆነው ይህን ጥያቄ ይጠይቃሉ። አምላክ ለመኖሩ ማረጋገጫ ምንድን ነው? ምክንያቱም አላየኸውም ሊሉ ይችላሉ። ይዟቸዋል። መልአክ አለ ወይ ብላችሁ ጠይቋቸው። አዎ አለ። አይታቸዋል ወይ? አላየሁትም ነው የሚለው። ታዲያ እንዴት አወቅ? ተጽፎ ነው ያገኘሁት። ነገር ግን እስልምና ላይ ሲመጡ እምነት አልባ ሆነው ልክ እንዲህ አይነት ልጅ ሆኖ መጥተው ይጠይቃቸዋል። ይዟቸዋል። እስልምና ለመኖሩ ማስረጃ አለ ከነቢዩ መሐመድ በፊት። ከዛስ ያንን ካላየሁኝ አላምንም። አምላክ በነቢያት በኩል ስላለፈው ትውልድም ሆነ ስለሚመጣውም ስለ ድብቅ ነገራቶች በገሃር ስላሉ ነገራቶች ይናገራል። ስለዚህ ነቢያት በሚባል ነገር ያመነ አካል በነቢያት በኩል ሳታያቸው ያመንካቸው በርካታ ነገራቶች አሉ። ለምሳሌ ስለ መልአክ ሊሆን ይችላል። ገብርኤል የሚባል መልአክ አለ፣ ሚካኤል የሚባል መልአክ አለ። እነዚህን ሁሉ እናምናቸዋለን። ግን አይተናቸው ነው ወይ? እነዚያን ላላየናቸው እምነት የሚባል ነገር ነው። አማኝ የተባሉትም ያላዩትን ነገር አምላክ በነቢያት በኩል ስላረጋገጠላቸው በማመናቸው ነው። በኢስላም ይህ አገላለጽ ዒልም ልገይብ ተብሎ ይገለጻል። ገና ሲጀምር አላህ አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ልልሙተቂን አለዚነ ዩእሚኑነ ቢልገይብ ይላል። እነዚያ በሩቅ የሚያምኑ ናቸው አለ አምላክ አላህ ስብሐነሁ ወተዓላ። እኛ ማየት የማንችላቸው ነገራቶች በነቢይ በኩል የነገረንን አምነን መቀበላችን ያ ነው። እሺ እዚህ አዛን ብሏል። ወደ መስጅድ ሊሄድ ነው። ጥያቄ ያለው ክርስቲያን ካለ ገብቶ ከእነርሱ ጋር መጠያየቅ ይችላል።
እሺ ሜሮን ሰላም ሰላም አለይኩም ሁሴን፣ እንዴት ተሻለ? ደህና ነኝ አልሐምዱሊላህ። የተሻለ ነው።